እንኳን ወደ ሲስተር ትራስ ቲዩብ በሰላም መጣችሁ። ዛሬ ትኩረታችን በቆዳችን ላይ ድንገት ብቅ ብሎ ከፍተኛ ስቃይ የሚፈጥርብንን ነገር ግን ብዙ ጊዜ ችላ የምንለውን አንድ የጤና ጉዳይ ይዘንላችሁ መተናል። እሱም ብጉንጅ ነው። ብጉንጅ ሲወጣብን ህመሙ ብቻ አይደለም የሚያስቸግረን፣ የትኛውን መፍትሄ ብንጠቀም ነው ቶሎ የሚያጠፋው ብለን መጠየቅም ጭምር ነው። በስህተት ብጉንጅ በመጭመቅ ወይም በመስራት ለከፍተኛ አደጋ እያጋለጠን ኖሯል። ከዛሬ ቪዲዮ በኋላ ብጉንጅን ቶሎ ማብሰልና ማጥፋት ብቻ ሳይሆን ወደ ደም ውስጥ ሰርጎ ለሞት ሊያጋልጥ የሚችለውን ባክቴሪያም እንዴት መከላከል እንደሚቻል በዝርዝር እንማራለን። ቪዲዮውን እስከ መጨረሻው ተከታተሉ። ብጉንጅ ብዙ ጊዜ እንደ ቀላል የቆዳ መቆጣት ብንቆጥረውም ከጀርባው ያለው ታሪክ ግን የበለጠ አሳሳቢ ነው። የመጀመሪያው የብጉንጅ ትክክለኛ ምንጭ ብጉንጅ በአጋጣሚ የሚመጣ ነገር አይደለም። የብጉንጅ ዋነኛ ምክንያት ስታፍሎኮከስ ኦሪየስ በተሰኘ ጠንካራ ባክቴሪያ ነው። ይህ ባክቴሪያ በቅድሚያ በቆዳችን ላይ ባሉ ጥቃቅን የፀጉር መብቂያ ፎካዎች ውስጥ ሰርጎ በመግባት ኢንፌክሽን ይፈጥራል። ከዚያም ቀስ በቀስ ወደ ቆዳችን ስር በመስረግ ራሱን ያደራጃል። በመጨረሻም መግል አዝሎ በግልጽ የሚታይ ባጭ ይሆናል። ይህም እኛ የምንለው ብጉንጅ ነው። ብጉንጅ በቆዳ ላይ በፈጣን ውደት ተከስቶ በመጀመሪያ የማሳከክ ስሜት ከዚያም መጠነኛ ህመምና እብጠትን ይፈጥራል። ይህ ቅላት በአንድ ቀን ውስጥ ወደ መግል ይቀየራል። ሁለተኛ፣ ተጋላጭነታችንን የሚጨምሩ የጤና ሁኔታዎች። ታዲያ ሁሉም ሰው ብጉንጅ ይወጣበታል ማለት አይደለም። ሰውነታችን የሚከላከለውን ኃይል የሚሰብሩ ወይም የሚያዳክሙ ነገሮች የብጉንጅ መራባት በከፍተኛ ሁኔታ ያፋጥናሉ። ከነዚህም መካከል የሰውነትን መከላከል አቅም ወይም ቅስም የሚያዳክሙ ነገሮች፣ የተመጣጠነ ምግብ እጥረት፣ የሰውነታችን የመከላከል ኃይል ቅስም የሚሰብሩ ሌሎችም በሽታዎችና መድኃኒቶች ይኖራሉ። ከፍተኛ ትኩረት ልንሰጠው የሚገባው ይህ ነው። የስኳር በሽታ ያለባቸው ሰዎች ለብጉንጅ ተደጋጋሚ ጥቃት በዋነኝነት የተጋለጡ ናቸው። የስኳር መጠን መጨመር ባክቴሪያው በቀላሉ እንዲራባ ምቹ ሁኔታን ይፈጥራል። ሶስተኛ፣ ብጉንጅ ልጆችንና ጎልማሶችን የሚያጠቃ ሲሆን በተለይ ሙቀትና ላብ በሚሰበሰብባቸው ቦታዎች ላይ ለምሳሌ በብብት፣ በመቀመጫና በጭንቅላት ላይ ይበቅላል። ግንባርና ፊት ላይ ሲወጣ ደግሞ የበለጠ ያማል። ብጉንጅ ያለ አንዳች ህመም ከ10 እስከ 25 ቀናት ውስጥ በስሎ በመፍረጥ ሊሽር ቢችልም ችግሩ የሚፈጠረው ሲፈርጥ ነው። ብጉንጅ በሚፈርጥበት ወቅት መግሉ ወደ ሌላ ንጹህ ቆዳ ከተዘዋወረ አካባቢውን በመበከል ሌላ ብጉንጅ ይወልዳል። ከዚህ የከፋውና ለህይወት የሚያሰጋው ደግሞ ባክቴሪያው በመግል ውስጥ ተደብቆ በደም ቧንቧ ውስጥ በመስረግ ወደ ሌሎች የሰውነት ክፍሎች ማለትም ልብ፣ ኩላሊት መተላለፍ መቻሉ ነው። ከብጉንጅ ጋር ትኩሳትና በአካባቢው የሚገኙ የኤሊ ፊጤዎች እብጠትም ተከታታይ አብሮ ሊከሰት ይችላሉ። ስለዚህ ብጉንጅን በጊዜ መቆጣጠርና ንጽህናን መጠበቅ የባክቴሪያውን ስርጭት ለማቆም ወሳኝ ነው። አሁን ደግሞ ስቃዩን የምናስታግስባቸውን የቤት ውስጥ መፍትሄዎችን እንመልከት። ውድ ቤተሰቦቼ፣ ብጉንጅን ለመቆጣጠር የመድኃኒት እገዛ አስፈላጊ ቢሆንም በቤት ውስጥ የምናደርጋቸው ቀላልና ውጤታማ እርምጃዎች ግን ስቃዩን በማብረድና የመብሰሉን ሂደት በማፋጠን ትልቅ ድርሻ አላቸው። ውድ የቻናል ቤተሰቦች፣ እነዚህን ጠቃሚ የጤና መረጃዎች ወደ እናንተ ለማድረስ በከፍተኛ ድካምና ጥረት ነው የምንሰራላችሁ። ይህ ቪዲዮ ብዙ ሰዎች ጋር እንዲደርስና ሌሎችም ተጠቃሚ እንዲሆኑ አሁኑኑ ላይክ፣ ሼር በማድረግ እናም የቻናል ቤተሰቦች ካልሆናችሁ ደግሞ ቻናሉን ሰብስክራይብ ማድረግ እንዳትረሱ ስል ጠይቃችኋለሁ። ዋናው መፍትሄ ሙቀትን መጠቀም ነው። ሙቀት የደም ዝውውርን ወደ አካባቢው በማምጣት ኢንፌክሽኑን የሚዋጉ የሰውነት መከላከያ ሴሎች ማለትም ዋይት ብለድ ሴሎችን እንዲደርሱ ያግዛል። እንዲሁም ብጉንጁ እንዲለሰልስና አፍ እንዲያወጣ ያፋጠናል። የመጀመሪያው የሙቅ ውሃ ህክምና ዋርሚንግ ኮምፕረስ 20 ደቂቃ ህክምና ነው። አዘገጃጀቱም የፈላ ውሃ አዘጋጅተን ንጹህ ጥጥ ወይም ጨርቅ እየነካርን እጃችን እንዳያቃጥልን ጥንቃቄ እያደረግን በብጉንጁ ላይ በተደጋጋሚ ማስቀመጥ ነው። የፈላ ውሃን በንጹህ ጠርሙስ ከቶ
የተጠቃውን ቆዳ ላይ ማስቀመጥም ይቻላል። ይህንን ህክምና በቀን 3 ወይም 4 ጊዜ ለእያንዳንዳቸው ለ20 ደቂቃ ያህል ይፈጽሙ። ይህ ህመሙን ያስታግሳል እንዲሁም ፈውስን ያፋጥናል። ሌላኛው ደግሞ የእንግሊዝ ጨው ነው፣ ኢፕሶም ሳልት የምንለው። ብጉንጅ በእንግሊዝ ጨው ሲታጠብ ወይም በውሃ ላይ ጨምሮ ማፍሰሱ ፈውስን ያፋጥናል። የጨው ባህሪ መግልን የመሳብና የማድረቅ ኃይል አለው። ሌላኛው የአጃ ገለባና ቀይ ሽንኩርት ባህላዊ መፍትሄዎች ናቸው። የአጃ ገለባ ተቀቅሎ ውሃውን ቢጠጡት የብጉንጅን ስቃይ ለማስታገስ ይረዳል። ቀይ ሽንኩርት ደግሞ ወቅቶ በነጠላ በመጠቅለል ከብጉንጁ ከፍ ወይም ዝቅ ብሎ ማሰሩ በጥንቃቄ የብጉንጅን መብሰልን ለማገዝ ጠቀሜታ አለው። እነዚህን እርምጃዎች በምንወስድበት ጊዜ ሁሉ ግን ንጽህናን መጠበቅ ወሳኝ ነው። አሁን ደግሞ የብጉንጅን ስርጭት እንዴት መከላከልና እንዴት ጤናማ ቆዳን እንዴት መጠበቅ እንዳለብን እንመልከት። ውድ አድማጮቼ፣ ብጉንጅ ሲወጣብን ሁለተኛውና ከባድ አደጋው እንዳይራባ መከላከሉ ነው። ብጉንጅ ሲፈርጥ መግሉ በቆዳችን ላይ በመዛመት ተጨማሪ ብጉንጅ እንዳይወልድ ወይም ባክቴሪያው ወደ ሌላ የሰውነት ክፍል እንዳይተላለፍ ለማድረግ የሚረዱ ወሳኝ የመከላከያና የንጽህና እርምጃዎችን እንመልከት። የመጀመሪያው ብጉንጅ በፍጹም አይሰሩት። ብጉንጁን በጣቶ ወይም በጨርቅ ወይም ደግሞ በሌላ በማንኛውም ነገር መጭመቅም ሆነ ማሰሩ በፍጹም የተከለከለ ነው። ብጉንጅን ማሰር መግሉ አካባቢውን እንዲበክልና ተጨማሪ ብጉንጆች እንዲወለዱ ያደርጋል። ከዚህ የከፋው ደግሞ ባክቴሪያው ወደ ደም ውስጥ ገብቶ ስፒቲስሚያ ለከፋ አደጋ ሊጋልጠን ይችላል። ብጉንጅ ከነኩ በኋላ እጅዎን በሳሙናና በውሃ በደንብ ይታጠቡ። ይህ ባክቴሪያው ወደ ሌሎች ሰዎችና ወደ ሌላ የሰውነት ክፍል እንዳይተላለፍ ይረዳል። ሌላኛው ንጽህናን ለመጠበቅና ባክቴሪያው እንዳይራባ ለማድረግ ንጹህ ማርን በብጉንጅ አካባቢ በጥንቃቄ መቀባት ይረዳል። ማር ተፈጥሯዊ የጸረ ባክቴሪያ አንቲባክቴሪያል ባህሪ አለው። ላብን መከላከልና ደረቅነት ብጉንጅ እስኪሽር ድረስ እንዳያልቦ ይጠንቀቁ። ላብና ሙቀት ባክቴሪያው በቀላሉ እንዲራባ ምቹ ሁኔታን ይፈጥራል። የአፍንጫ የብብትና የመቀመጫ አካባቢ ንጽህናንና ደረቅነትን መጠበቅ የብጉንጅን መራባት ለመከላከል ወሳኝ ናቸው። ውድ አድማጮችና ተመልካቾቼ፣ የመድኃኒት እርዳታ ባይቀርም እነዚህ የንጽህና እርምጃዎች ግን ስቃይን በማብረድና የባክቴሪያውን ስርጭት በመግታት ረገድ ዋና ድርሻ አላቸው። ብጉንጅ ብዙውን ጊዜ በራስ ቢሽርም ከፍተኛ ህመም ካለው ወይም በፍጥነት እየተስፋፋ ከሆነ የጤና ባለሙያ ማማከር አስፈላጊ ነው። ብጉንጅ በድንገት ቢወጣቦ የቆዳው ገጽታ ብቻ ሳይሆን ውስጣዊ ጤናው ጭምር እየተፈታተነ ነው ማለት ይቻላል። ከዛሬ በኋላ ራስዎን ህክምና ከመጀመሩ በፊት የችግሩን ስር መረዳትና ትክክለኛውን እርምጃ መውሰድ እንደሚገባ ተረድተናል ብዬ አስባለሁ። በቆዳችሁ ላይ የሚከሰቱ ማንኛውም ለውጦች የሰውነቱ ምልክቶች ናቸውና ችላ አትበሏቸው። በሚቀጥለው ቪዲዮ በሌላ ጠቃሚ የጤና መረጃ እስከምንገናኝ ድረስ በጤና እንድትቆዩልኝ እመኛለሁ። ሰላም ሁኑልኝ።